ሰላም ወዳጆቼ፣ እንኳን ወደዚህ መንፈሳዊ ቻናል በደህና መጡ። ይህንን ቪዲዮ ከመጀመራችን በፊት ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ከቪዲዮ ጋር አብራችሁን ቆዩ። እግዚአብሔር አባታችን ሆይ ይህችን ቀንና ይህችን ጊዜ ለእኛ ሰጥተን በዚህ ስፍራ ተገኝተን እንድናመሰግን ስለፈቀድክልን እናመሰግንሃለን። እግዚአብሔር አባት ሆይ ይህን ቀንና ይህን ጊዜ ለእኛ ሰጥተህ በዚህ ስፍራና በዚህ ቦታ ተገኝተን ስምህን ከፍ ከፍ እንድናደርግ ስምህን እንድናወድስ ስለፈቀድክልን እናመሰግንሃለን። እግዚአብሔር ሆይ አንተ መላእክት ክብር ሳይሉ የከበርክ የዘላለም አባት ነህና እናመሰግንሃለን። አባት ሆይ ዛሬ በዚህ ስፍራ መንፈስህን በእኛ ላይ እንድታፈስ፣ ክብርህን በእኛ ላይ እንድገልጥ፣ ሞገስህን በእኛ ላይ እንድታፈስ እግዚአብሔር ሆይ ፈተናችንን ሁሉ እንድታሳልፈን፣ ከገባንበት ከየትኛውም እስራት ነፃ እንድታወጣን ዛሬ በዚህ ስፍራ ተገኝተናልና አንተ ከእኛ ጋር ሁን። እግዚአብሔር ሆይ አንተ እርዳን። እግዚአብሔር አባት ሆይ አንተ በመንፈስ ንካን፣ አንተ ልቦናን ስጠን፣ አንተ ክብርህን በእኛ ላይ አፈስ። በዚህ ሰዓት በዚህ ጊዜ በየትኛውም ትምህርት ቤት ይሁን በየትኛውም አቅጣጫ በየትኛውም የህይወት ጎዳና ፈተና የበዛባችሁ መከራ የበዛባችሁ በጌታ በኢየሱስ ክርስቶስም እግዚአብሔር አምላክ መንፈሱን ልኮ ዛሬ ሲያሳርፋቸው ያለው እግዚአብሔር አምላክ ዛሬ ክብሩን በእናንተ ህይወት ላይ ይገልጣል። እግዚአብሔር አምላክ ዛሬ መንፈሱን በእናንተ ህይወት ላይ ይገልጣል። ፈተናችሁን ያሳልፋችኋል፣ ተራራችሁን ይንደዋል። እግዚአብሔር ሆይ ተራራችንን አሳልፈን ችግሮቻችንን አሳልፈን እግዚአብሔር ሆይ የትኛውም ለኛ ዳገት መስሎ የታየን ነገር፣ የትኛውም ለኛ ትልቅ መስሎ የታየን ነገር ጌታ ሆይ በፊትህ አመተን እንጥላለን። ጌታ እግዚአብሔር ሆይ በፊትህ አመተን እንጥላለን። አንተ ከእኛ ጋር ሁን፣ አንተ ከእኛ ጋር ሁን። ክብርህን በእኛ ላይ አፍስ፣ ሞገስህን በእኛ ላይ አፍስ፣ ቸርነትህን በእኛ ላይ አፍስ። እግዚአብሔር ሆይ አንተን ይዘን አናፍርም። እግዚአብሔር ሆይ አንተን ይዘን ከመንገዳችን አንሰናከልም። አባት ሆይ ክብርህን ይዘን ከመንገዳችን አንሰናከልም። አባት ሆይ አንተን ይዘን ከየትኛውም ከምንገባበት ቦታ በክብር እንደምንወጣ እናምናለን። እግዚአብሔር ሆይ አንተን ይዘን የትኛውም የምንሄድበት ቦታ የተቀደሰና የተባረከ እንዲሆን እንጸልያለን። ከዚህ ሰዓትና ከዚህ ጊዜ ጀምሮ እግዚአብሔር ሆይ ያንተ መንፈስ በእኛ ህይወት ላይ እግዚአብሔር ሆይ በኃይልና በክብር መገለጥ እንዲጀምር እንጸልያለን። አንተ ድጋፍን ገዛን በእኛ ህይወት ላይ ያሳይ፣ ምሪትህም በእኛ ህይወት ላይ ታሳይ ዘንድ ጌታ እግዚአብሔር ሆይ ዛሬ በዚህ ስፍራ ተገኝተን እንጸልያለን። እግዚአብሔር ሆይ አንተ ታላቅ አምላክ ነህ። አንተ መላእክት ክብር ሳይሉ የከበርክ፣ አንተ ቅዱሳን ክብር ሳይሉ የከበርክ፣ ከአብርሃም በፊት የነበርክ፣ ከሙሴ በፊት የነበርክ፣ ከኤልያስ ከኤልሳ በፊት የነበርክ የዘላለም አባት ነህና እግዚአብሔር ሆይ እናመሰግንሃለን። እግዚአብሔር ሆይ አንተን ስናመሰግን ነፍሳችን በደስታ ነፍሳችን በሐሴት ትሞላለች። እግዚአብሔር ሆይ አንተ ታላቅ አምላክ ነህ። አንተ ክቡር አምላክ ነህ። መንፈስ ቅዱስ ሆይ ዛሬ በእኛ ህይወት ውስጥ በኃይል እንድትገለጥ፣ ዛሬ በእኛ ህይወት ውስጥ በኃይልና በክብር እንድትገለጥ እንጸልያለን። አንተን ይዘን ከመንገዳችን አንሰናከልም። አንተን ይዘን መንፈስ ቅዱስ ሆይ ወደ ከፍታ እንወጣለን። አንተን ይዘን መንፈስ ቅዱስ ሆይ ወደ ታላቅነት ወደ ክብር ቦታ እንወጣለን። ጌታ እግዚአብሔር ሆይ የትኛውም ተማሪዎች በዚህ ሰዓት እየተፈተኑ ያሉ ፈተና እግዚአብሔር ሆይ አእምሯቸውን የያዘው የትኛውም የአጋንንት አሰራር ከዚህ ሰዓት ጀምሮ ለቋቸው እንዲሄድ የሚያጠኑበትን ልቦና ሰጣቸው። እግዚአብሔር ሆይ ልቦናቸውን ክፈተው፣ ልቦናቸውን አጽዳው። አእምሯቸውን ሊቆጣጠር የሚፈልግ የትኛውም የአጋንንት አሰራር ከዚህ ሰዓትና ከዚህ ጊዜ ጀምሮ ለቋቸው እንዲሄድ እጸልያለሁ። የትኛውም የአውሬው አሰራር፣ የትኛውም የጨለማው አሰራር በጌታ በኢየሱስ ስም ከዚህ ሰዓትና ከዚህ ጊዜ ጀምሮ ለቋቸው እንዲሄድ እጸልያለሁ። ዛሬ ሰኔ 8 10ኛ ወር 2018 ነው። ነገር ግን ጌታ እግዚአብሔር ሆይ ለዚች ቀንና ለዚች ጊዜ ያልደረሱ አሉና እናመሰግንሃለን። ጌታ ሆይ እንደ በደላችንና እንደ ኃጢአታችን የዚህ ስፍራና እዚህ ጊዜ ላይ መገኘት አልነበረብንም።
እኛ ጌታ ሆይ በኔቸራችን ከአንተ ጋር የተጣላንን፣ ከፍጥረታችን ጌታ እግዚአብሔር ሆይ ከአንተ ጋር የተጣላንን፣ ነገር ግን በልጅ በኢየሱስ ክርስቶስ ደም ከዘላለም ሞት ነፃ ወጣህን። በልጅ በኢየሱስ ክርስቶስ ደም ከዘላለም ሞት ነፃ ወጣህን፣ ታደከን ጌታ እግዚአብሔር ሆይ። መጽሐፍ ሲናገር የልጁን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል እንደሚል ዛሬ ጌታ እግዚአብሔር ሆይ በደላችንን ኃጢአታችንን በሙሉ ይቅር እንድትለን ዛሬ በዚህ ስፍራ ተገኝተናል። የንስሐ ጸሎታችንን እንድሰማ ጌታ እግዚአብሔር ሆይ ክብርህን እንድሰጠን ጌታ እግዚአብሔር ሆይ ሞገስህን በእኛ ላይ እንድታፈስ አባት ሆይ የትኛውም በእኛ ላይ የተሰራ የድግምት አሰራር የትኛውም ከየትኛውም ስፍራ የተላከ የጥንቆላ አሰራር በጌታ በኢየሱስ ክርስቶስም ከዚህ ሰዓትና ከዚህ ጊዜ ጀምሮ እንዲፈርስ እንጸልያለን። አባት ሆይ ክብርህን ይዘን አንወድቅም። መንፈስህን ይዘን አንወድቅም። ሞገስህን ይዘን አንወድቅም። አባት ሆይ ዳዊት ሁል ጊዜም ሲጸልይ ክብርህን አሳየኝ፣ ሞገስህን አሳየኝ ብሎ እንደሚጸልይ ጌታ እግዚአብሔር ሆይ ዛሬ ክብርህን እንድታሳየን ሞገስህን እንድታሳየን እንጸልያለን። በዛ ጊዜ ዳዊት አንድ የገባው ነገር ስለነበር ክብርህን አሳየኝ አለ። ከእረኝነት አውጣኝ አላለም። ንግስናን ስጠኝ አላለም። ነገር ግን ጌታ እግዚአብሔር ሆይ አንተን ካገኘ ሁሉን ለሚሞላ ያውቃልና ክብርህን አሳየኝ አለ። መንፈስህን አሳየኝ አለ። ጌታ እግዚአብሔር ሆይ ዛሬ ክብርህን ታሳየን ዘንድ ዛሬ ሞገስህን ታሳየን ዘንድ ፊትህ ቆመናል። ጌታ እግዚአብሔር ሆይ አንተ መንፈስህን አሳየን። ክብርህን በእኛ ህይወት ላይ አሳይ። ሞገስህን በእኛ ህይወት ላይ ግለጥ። አንተ ታላቅ አምላክ፣ አንተ ሕያው አምላክ፣ አንተ ያህዌ ነህ። አንተ ኤልሻዳይ ነህ። ጌታ እግዚአብሔር ሆይ እናመሰግንሃለን። አባት ሆይ ብዙ መሰናክሎች፣ ብዙ የጨለማው አሰራሮች በእኛ ህይወት ላይ ከተለያዩ አቅጣጫዎች ይላካሉ፣ ከተለያዩ ስፍራዎች ይላካሉ። ጌታ እግዚአብሔር ሆይ እነዛን ሁሉ ነገሮች አንተን ይዘን እናልፋለን። አንተን አስቀድመን ጌታ እግዚአብሔር ሆይ ከጨለማው እናልፋለን። ጌታ እግዚአብሔር ሆይ አሁን ካለንበት እስራት፣ አሁን ከገባንበት ከጨለማው ዓለም ጌታ እግዚአብሔር ሆይ በዚህ ሰዓት የታሰሩ ካሉ ነፃ ታወጣቸው ዘንድ እንጸልያለን። አባቶይ ጳውሎስና ሲላስ በእስር ቤት ውስጥ ሆነው ያመሰገኑ እንደነበር፣ በእስር ቤት ውስጥ ሆነው በደስታ ይዘምሩ እንደነበር ጌታ እግዚአብሔር ሆይ ዛሬም እኛ ነፃ ታወጣቸው ዘንድ እነዛን ሰዎች እነዛን ብላቴናዎች ጌታ እግዚአብሔር ሆይ ነፃ አውጣቸው። አባት ሆይ ነፃ አውጣቸው። መንፈስህን ወደ እነሱ ህይወት ላክ። ወደ ቤት ጥራቸው። እግዚአብሔር ሆይ ከቤት የራቁትን ወደ ቤት መልሳቸው። ዛሬ ላይ ብዙ በተለያዩ አካባቢ ለጨለማው ዓለም የሚደረጉ መስዋዕቶች አሉ። ለጨለማው ስፒሪት ከየትኛውም አቅጣጫ የሚላክ የመስዋዕት ደም፣ የተለያዩ አምልኮ ነገሮችን በጌታ በኢየሱስ ስም ከዚህ ሰዓትና ከዚህ ጊዜ ጀምሮ መሠዊያው እንዲሰበር እጸልያለሁ። ጥንቆላቸው እንዲፈርስ እጸልያለሁ። ድግምታቸው እንዲሰበር እጸልያለሁ። የአውሬው አሰራር እንዲሰበር እጸልያለሁ። ከየትኛውም አቅጣጫ የሚላክ የድግምት አሰራር፣ ከየትኛውም አቅጣጫ የሚላክ የጨለማው አሰራር በጌታ በኢየሱስ ክርስቶስም ከዚህ ሰዓትና ከዚህ ጊዜ ጀምሮ እንዲፈርስ እጸልያለሁ። እግዚአብሔር ሆይ መንፈስን ወደኛ ህይወት ልከ እነዚህ ነገሮች የምንቋቋምበት ያንተን ጦርና መሳሪያ ታጥቀን ጌታ እግዚአብሔር ሆይ እነዚህን ነገሮች የምናሸንፍበት የጨለመውን ዓለም የምናዋጋበት ጌታ እግዚአብሔር ሆይ ኃይልን ስጠን። አባት ሆይ መንፈስህን በእኛ ህይወት ላይ ግለጥ። ክብርህን በእኛ ህይወት ላይ ግለጥ። መንፈስህን በእኛ ህይወት ላይ ግለጥ። ዳዊት አንበሳን ይገነጣጠል እንደነበር፣ ሳምሶን አንበሳን ይገነጣጠል እንደነበር፣ ዳዊት ጎልያድን ያሸንፍ እንደነበር ጌታ እግዚአብሔር ሆይ ዛሬ እኛም ጠላቶቻችንን የምንዋጋበትን መሳሪያ ያንተን ጦርና መሳሪያ እንታጠቅ ዘንድ ዛሬ መንፈስህን በእኛ ላይ አፍስ። ዛሬ ክብርህን በእኛ ላይ አፍስ።
ዛሬ ሞገስህን በእኛ ላይ አፍስ። ዛሬ አቅምህን በእኛ ላይ አፍስ። እግዚአብሔር ሆይ አንተ ታላቅ አምላክ ነህ። አንተ ድንቅ አምላክ ነህ። መጽሐፍ ሲናገር በፍጹም ልብ በእግዚአብሔር ታመን እንደሚል ጌታ እግዚአብሔር ሆይ ዛሬ ላይ አንተን ታምነን ጨለሞቻችንን አልፈናል። ዛሬ ላይ አንተን ታምነን ወደ ከፍታ ማማ ላይ ወጥተናል። ጌታ እግዚአብሔር ሆይ እናመሰግንሃለን። ጤናችንን ስለሰጠህን፣ ቤተሰቦቻችንን ስለምጠብቅልን፣ ክብርህን ስለምታሳየን አባት ሆይ የትኛውም የእጆቻችንን ስራዎች ስለምባረክልን እናመሰግንሃለን። አንተ ታላቅ አምላክ ነህ። አንተ ድንቅ አምላክ ነህ። እናመሰግንሃለን እግዚአብሔር ሆይ አንተ ታላቅ አምላክ ነህ። አንተ ድንቅ አምላክ ነህ። እግዚአብሔር ሆይ ክብርህን፣ ሞገስህን፣ መንፈስህን በእኛ ህይወት ላይ ግለጥ። ክብርህን በእኛ ህይወት ላይ ግለጥ። መጽሐፍ ሲናገር በተለያዩ አካባቢዎች አጋንንት ያስቀመጣቸው ሰዎች፣ በተለያዩ ስፍራዎች አጋንንት ያስቀመጣቸው እኛን ከመንገዳችን ሊያሰናክሉን፣ በመስሪያ ቦታ ሊሆን ይችላል፣ በትምህርት ቤት ሊሆን ይችላል፣ በተለያዩ የሥራ ዘርፎች ላይ አጋንንት መንገዳችን ገብቶ ሊያሰናክለን የሚሞክረው የትኛውም የጨለማው አሰራር በጌታ በኢየሱስ ክርስቶስም ከዚህ ሰዓትና ከዚህ ጊዜ ጀምሮ እንዲፈርስ ጸልያለሁ። የእጆቻችንን ስራዎች ሊናጠቅ የሚላክ፣ የእጆቻችንን ስራዎች ሊበላ የሚላክ የትኛውም የአጋንንት አሰራር በጌታ በኢየሱስ ክርስቶስም እንዲፈርስ ጸልያለሁ። የትኛውም ከጥንት ጊዜ ጀምሮ እናትና አባቶቻችን የገቡት የቃል ኪዳን አሰራር፣ የድግምት አሰራር፣ ከዘር ማንዘር ሲዋረስ የመጣ የጥንቆላው አሰራር በጌታ በኢየሱስ ክርስቶስም ይህንን ቃል በምናገርበት ሰዓት ከዚህ ጊዜና ከዚህ ሰዓት ጀምሮ እንዲፈርስ ጸልያለሁ። የትኛውም የጨለማው ዓለም ኪዳን በጌታ በኢየሱስ ክርስቶስም ከዚህ ሰዓት ጀምሮ ተበጠሰ። በጌታ በኢየሱስ ክርስቶስም ከዚህ ሰዓት ጀምሮ ተበጠሰ። በጌታ በኢየሱስ ክርስቶስም ከዚህ ሰዓትና ከዚህ ጊዜ ጀምሮ ከእኔና ከቤተሰቤ ሕይወት ላይ ተበጠሰ። አባት ሆይ ዛሬ እንደዚህ ብለን እንጸልያለን። ቃላችንን አድምጠን አባት ሆይ መንፈስህን በእኛ ላይ አፍስ፣ ክብርህን በእኛ ላይ ግለጥ። ዛሬ እንዲህ እንጸልያለን። ምሬታችንን ስማን፣ ለቅሷችንን ስማን፣ ሐዘናችንን ስማን። አጽናኝ መንፈስ ቅዱስ ሆይ አንተ በእኛ ሕይወት ላይ በኃይል ተገለጥ። አንተ በእኛ ሕይወት ላይ በክብር ተገለጥ። አንተ በእኛ ሕይወት ላይ አጽናኝ መንፈስ ቅዱስ ሆይ በድንቅና በተአምራቶች ተገለጥ። የትኛውም ከእግዚአብሔር ውጪ ለተለያዩ ነገሮች የሚደረግ የጨለማው ዓለም በጌታ በኢየሱስ ክርስቶስም የእጆቻቸው ስራዎች እንዲፈርስ፣ የእጆቻቸው ስራዎች የተረገሙ እንዲሆኑ በኢየሱስም ኃይል አወጅኩባቸው። የትኛውም ከእግዚአብሔር ውጪ የሚመለኩ የጨለማው አሰራሮች በኢየሱስም ኃይል እንዲፈርሱ ጸልያለሁ። በኢየሱስም በዙሪያችን ያሉ፣ በአካባቢያችን ያሉ የትኛውም የጥንቆላ አሰራሮች ይህን አካባቢና ያን ስፍራ ለቀው እንዲሄዱ በኢየሱስ ስም ኃይል እንዋጋቸዋለን። በኢየሱስ ስም ኃይል ቋንቋቸው እንዲገለባበጥ በኢየሱስ ስም ኃይል ከዚህ ሰዓትና ከዚህ ጊዜ ጀምሮ እንጸልያለን። እንዳይግባቡ፣ ነገሮቻቸው እንዲመሰቃቀል በጌታ በኢየሱስ ስም ያን ስፍራና ያን አካባቢ ለቀው እንዲሄዱ በጌታ በኢየሱስ ስም ኃይል ከዛሬ ሰዓትና ከዚህ ጊዜና ከዚህ ሰዓት ጀምሮ በእነሱ ሕይወት ላይ ይህንን ቃል እናውጃለን። ያንን ስፍራና ያንን ቦታ ለቀው እንዲሄዱ የትኛውም እኛን ሊናጠቅ፣ እኛንና ቤተሰቦቻችንን ሊበላ የሚላክ የአውሬው አሰራር በኢየሱስ ስም ኃይል ምንም ስልጣን እንደሌለው እናሳይ ዘንድ መንፈስ ቅዱስ ሆይ ዛሬ መንፈስህን በእኛ ላይ ግለጥ። ኃይልህን በእኛ ላይ ግለጥ። ክብርህን በእኛ ላይ ግለጥ። መንፈስህን በእኛ ላይ ግለጥ። አባት ሆይ በምንገኝበትና በምንማርበት ስፍራ፣ በምንንቀሳቀስበት ቦታ ሁሉ ያንተ ምሪት ይከተለን ዘንድ፣ ያንተ ክብር ይከተለን ዘንድ ዛሬ ከእኛ ጋር መሆንን በኃይል ግለጥ። ዛሬ ከእኛ ጋር መሆንን በክብር ግለጥ። አንተን ይዘን አናፍርም። አንተን ይዘን አንወድቅም።
አንተን ይዘን አጽናኝ መንፈስ ቅዱስ ሆይ ከመንገዳችን አንሰናከልም። አባት ሆይ የተለያዩ ሰዎች ወደ እግዚአብሔር ለመቅረብ የተለያዩ መንገዶች የተለያዩ 44 መንገዶችን ይፈልጋሉ። ነገር ግን አንተ በቃልህ እንደተናገርከው እውነትና መንገድ እኔ ነኝ እንዳልክ ጌታ እግዚአብሔር ሆይ ዛሬ ልቦናቸውን ከፍተህ ይህንን ቃል በውስጣቸው አኑር። እውነትና መንገድ የሆንክ አንተ ክርስቶስ ኢየሱስ ሆይ አንተን እንደ ግል አዳኝ አድርገው ተቀብለው አንተን እንደ እውነተኛ መንገድ ተቀብለው ወደ ቤትህ ወደ ፊትህ ይመለሱ ዘንድ አንተ ክብርህን በእነሱ ሕይወት ላይ ግለጥ። አንተ መንፈስህን በእነሱ ሕይወት ላይ ግለጥ። አባት ሆይ ሚካኤል ወደ እግዚአብሔር ያቀርበኛል። ማርያም ወደ እግዚአብሔር ታቀርበኛለች። ገብርኤል ወደ እግዚአብሔር ያቀርበኛል። የተለያዩ መላእክቶች የተለያዩ ቅዱሳኖች ወደ እግዚአብሔር ያቀርበናል ብለው የሚያስቡትን አንተ እውነተኛ መንገድና ሕይወት እንደሆንክ ያምኑ ዘንድ ልቦናቸውን ክፈተው፣ አእምሮአቸውን አስደው። የተለያዩ ነገሮችን ፈጥረው ወደ እግዚአብሔር ለመሞከር የሚቀርቡትን ሰዎች ጌታ እግዚአብሔር ሆይ ዛሬ ቃልህን ያነቡ ዘንድ ልቦናቸውን አዝደው መንፈሳቸውን ክፈተው። አባት ሆይ አንተን ይዘን እንከብር ዘንድ አንተን ይዘን ወደ ትልቅ ቦታ እንደርስ ዘንድ ልቦናችንን አዝደው፣ ልቦናችንን ክፈተው። አጋንንትን ከሕይወታችን ላይ እንድናባር፣ እርግማንን ከሕይወታችን ላይ እንድናባር፣ ጥንቁላን ከሕይወታችን ላይ እንድናባር ዛሬ በጌታ በኢየሱስ ክርስቶስም አባት ሆይ መንፈስህን በእኛ ላይ ግለጥ፣ ክብርህን በእኛ ላይ ግለጥ፣ ሞገስህን በእኛ ላይ ግለጥ። መጽሐፍ ቅዱስ ሲናገር የእግዚአብሔርን ጦርና መሳሪያ ታጠቁ እንደሚል አባት ሆይ ዛሬ ያንተን ጦርና መሳሪያ እንታጠቃለን። ዛሬ ያንተን ጦርና ጋሻ እንታጠቃለን። ጠላትን እንዋጋለን። የጠላትን አሰራር የምናፈርስበት ያንተ መንፈስ ከዚህ ሰዓትና ከዚህ ጊዜ ጀምሮ ተቀብለናል። እግዚአብሔር ሆይ ይችን ቀን ይችን ጊዜ ለእኛ ሰጥተህን እንድናመሰግንና እንድናወደስ ለዘላለም እናመሰግን ዘንድ ልቡናችንን ክፈተው፣ አእምሮአችንን አጽዳው። ጌታ እግዚአብሔር ሆይ አንተ ታላቅ አምላክ ነህ። አንተ ድንቅ አምላክ ነህ። አንተ ያህዌ ነህ። አንተ ኤልሻዳይ ነህ። ዛሬ እናመሰግንሃለን። ሰላም ቅዱሳን፣ ይህንን ቪዲዮ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለብዙሃን እንዲደርስ ከአገልግሎታችን ጎን እንዲሆኑ በእግዚአብሔር ስም እንጋብዛለን። ተባረኩ።